በቃ ዘና በላ ናቲ አባ አሁን ተመካክረን ናዲ ማስፈክሬና ናታን በሳምንት እሑድ ለተናገና ያየነው ደብል በርገር ምን በየሳምንቱ በቃ ማለት አሁን ይሄ ሳምንት ማርዬ ነው ጋብዟል ማለት እሺ በዛኛው ነው ጋብዟል ከዛ ይያለ እኔ ካሳ መሆኑ ነው አንተ ስለምትሄድ ካሳ አባትሽን በበርገር ሸጥሽ ይሻላል ናት አለ እንዴት ነው ወሽ አንድም በርገር ጋባኝ ስለዚህ ባባ ቢሄድም ችግር የለብህማ በርገር ካገኘ አይደለም በርገርም ጋባኝ ማለት በሩን ካላመጣ በርገር መብራት ይችላል ቆይ ይሻላል ባባ ይሄድና በርገር ብትበላ ይሻላል ወይስ ባባ ቁጭ ብሎ በርገሩ ቢቀር ይሻላል መስራት ስላለብኝ ነው አይደል የቱ ይሻላል ፍቅሬ በር ስለሚያስፈልግ እውነቱን አወራስ በር ስለሚያስፈልግ ምንድን ያልሽው መጀመሪያ አባ ሄዶ ሁሌ በርገር ብትበላ ይሻላል ወይስ አባ እዚህ ቁጭ ብሎ በርገር ቢቀርብህ ይሻላል እዚህ ቁጭ ብሎ በርገር ቢቀርብ ማረም ስለዚህ በርገሩ ቢቀር ባባ እዚህ ቢኖርልን ይሻለናል እኔ አይዞህ አባዬ እንትናም በርገር በልታላ ደብር በልገል ስለዚህ ከሱ ኦኬ ምን አልከው ግን ትላንት ለባባ ፔፕሲም ካፍታ ሌላስ ውስጡ በሚከፍተው ማለት ካካ ኮርኪ አትብላ ኮርኪ ምን ተባባላችሁ ከባባ ጋር ምን ተባባላችሁ ላቀው እንካ ብለህ ሰጠኛል ከዛስ ምን ከዛ ማለት ታስባለ ወይ መኪና ቢኖረው ከዛ አውሮፕላን ቢኖረው ከዛ አውሮፕላን በር ቢኖረው ይላል በር ደግሞ ብዙ ብር ኖረው በቃ አሻን ባባ እንዳይሄዳ አንድ ቀን ይኖረናል እሺ መስበክ ማንንም ያስባል እዛ አዋሳዬ ዛሬ እንትን እናሳያችኋለን ኤሌክትሪክ መኪና ነው ማመጣ ጉድ ፈሳ በቲቪ አይቻለሁ ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ ደህና ናችሁ ዶችዬ እግዚአብሔር ይመስገን እኛ ደህና ነን ሁላችሁም ያላችሁበት ሰላማችሁ ብዝት ይበልልን ዛሬ እንግዲህ እንደሌላ ቀን ደስ የሚል ቪዲዮ አይደለም ያው ሰው የሆነን ሰው ሲመጣ ስትቀበሉ በጣም ደስ ይላል ስንመለስ ግን ሲሄድ ደስ አይልማ እና እኔና ናትዬ ይሄን ቀን በቃ ስናስበው ራሱ ያስጠላን ነበርና ቀኑ ደረሰ የማይደርስ የለም እና ዛሬ ደብሮናል ብቻ እና አባታችን ሊሄድ ስለሆነ ትንሽ ደብሮናል እና ያው አቀባበል እንደሰራንላችሁ የሽኝት ቪዲዮ ልንሰራላችሁ ነው እኔና ናቲ አጎም አለ አጋጣሚ አሁን እንደ ሰው ለጓደኛዬ የሚላክ ይሄንን ስዕል አድነው እንገዛ ወተን ነው ግን ለአባታችን ሲሄድ እሱ ደስ እንዲለው እንዳይደብረው እኛ ቢያንስ መሸኛ የሆነ ነገር እናርግለት ብለን ተመካክረን የሆነ ነገር አዘናል ወዶችዬ እሱን እንቀበልና አባታችንን መልካም መንገድ እንለዋለን እግዚአብሔር አምላክ ሰላም እንዲያስገባልን ምኞታችን ነው ያው አባታችን ደግሞ የሚሄደው ለስራ ነው አይደል ሰርቶ ብር ሊያመጣልን ነው ከእግዚአብሔር ጤና እንዲሰጠው እየጸለይን መልካም መንገድ እንለዋለን አባ ደግሞ ብዙ ነገር ብሎናል ምን አለ ምስጢር ደግሞ ከዛ ማለት እኔ የምሄደው ለስራ ነው ብር ልልካለሁ ወደ በርገር ትበላለህ በርገር ትበላበት ልክልሃለሁ ምናምን ብሎታል አው ብር ልልክ
እልክላችኋለሁ ደግሞ አንተም ትበላለህ። እና ለማንኛውም አሁን ገዝተን ወደ ሰፈር እየተመለስን ነው። ሰፈር ላይ ያዘዝነውን ነገር ይዘን ለመግባት እንሞክራለን። አብራችሁን ቆዩ። አዎ መለያየት በጣም ይከብዳል። ብዙ ከቤተሰቦቻችሁ ተለያይታችሁ የምትኖሩ ሰዎች አላችሁ። የዛሬ ያለንበትን ስሜት በደንብ ትረዱናላችሁ ብዬ አስባለሁ። እውነት እላችኋለሁ። ጠዋት ማርያምን ልክ ከእንቅልፍ ስንነሳ ናቲ እያለቀሰ ነበረ። እሱም ሲያለቅስ እኔም ማርያምን እያለቀስን ነበር። ግን ባባን ላለማረበሽ ራሳችንን ጠንከር እያደረግን ነውና እግዚአብሔር አምላክ ሰብስቦ ያኖረን፣ ባንድ ላይ ያኖረን፣ አይለየን። እውነት መለያየት ከባድ ነውና አባታችንም ሄዶ ትንሽ ጊዜ ሸቃቅሎ በሰላም ያምጣልንና ሳንለያይ ደስተኛ ሆነን የምንኖርበት ጊዜ ፈጣሪ ቅርብ ያድርግልና ስለዚህ አብራችሁን ቆዩ። እሺ ዶቼ አሁን ቅድም እኔና ናቲ እንደነገርናችሁ ካንተ ተደብቀን ቅድም ሄደን ነበር እንደምን ያጻፍንለት ለባባ መልካም ጉዞ ይኸው መልካም ጉዞ ብለን ይሄን እናሳያችሁ። እዚህ ማን ነው የሚቆርሰው? እኔ ባባ መሀል ላይ ይሁን ናቲ፣ ባባ መሀል ላይ ይሁን። መልካም ምኞታችንን እንመኝለት ለአባታችን። መልካም ጉዞ ብለናል። እግዚአብሔር አምላክ በሰላም ያስገባ። እንወዳለን። እስካሁን ድረስ ለሰጠን ጊዜ እናመሰግናለን። እሺ አመሰግናለሁ። ኬኩ ደግሞ ሲያምር አንተ ነህ እና ናቲ ማርዬ ሰየም አለበት ላይ የለውበትም አወጣሽ የለውበትም። እነሱ የራሳቸው ስጦታ ስላላቸው እኛ በመተባበር አይደላት አንድ ልቅረስ። ሶስት መልካም ጉዞ የሚለው ቆረጥ ነው። ያላ ሳህን ስጡንና እንብላና እንዳይረፍብን ወደ ኤርፖርት ማርያምን ወስዋት የኢትዮጵያ ኬክ ባይ ለነገራችን ላይ እሺ ብዙ አይደለም። እኔ ከልጄ ጋር እበላለሁ። እሺ ነው ያ ዙል ጨምር እንደ አንድማ ይበቃችሁ። እናንተስ እንዴ? ይሄው ፍቅርና እሺ ይሄው ባል ቁጭ በይና ነው። ዛሬማ ፍሪጅ ውስጥ አልገባም። ቶሎ ትኩሱን ነው ያገኘነው። ማንም ይበለኝ ለካሜራማናችን ትላለች። ምን ነው እቃው የት አለ? ያው እነሱ አስጡት ቶሎ ስጡታ የምስጡት ማርያም ሰዓት ይሄድ ነው ማለት በእግዚአብሔር ናቲንካ አይ ብላና ዝም ብሎ ስጭ ነው ስጩ ስጩ እኔ አቆሳለሁ በተቀበለ ማርያም ሰዓት ነው ታላሳቆ ብላ ተቀበላ ስጡታ አንተ ራስሽ ስጩ እንጂ ነው ወደዚህ ጠጋ በይ አንቺ ደግሞ ምንድን ነው ግን ማርያም እኛ እኮ ግን ነግረንሻል ኬክ እንደምንሰራ እንዳይከፈት እንዳልን አይከፈት ናቲ ቸኩላል ለመክፈት ያው ናቲማ ለመክፈት ቸኩላል ባለብን ታኩ ይላል እግዚአብሔር እንዴ ማርያም ይመረልሽ ነው ውጪ ልሄድ ነው አንቺ እግዚአብሔር እኔ ግን ሌላ ነገር ያሰብኩኝ ማርያም ለዚህ ሰይስ ያሰራልን እስቲ ሲያምራ ደግሞ ቢያምር እሺ ደግሞ በቃ ይሄ በሆነ ምናምን ያለ ነበር ገር መቼ ነው የሰረፍሽው? በቀደም ቤት የዛን ዕለት እሺ ሲያሳዩና ለቤተሰቦቻችን አሳዩን ለቤተሰቦቻችን እዛ ልሄድ ነው። እኔ እኮ ማርያምን አስቤያለሁ ግን ባሰራልህ ግን ደግሞ ቦታ ምናምን ኪሎ ምንም ስለሌለ ነው። ግን ይሄ ቀለል ያለ ነውና እኔ ፍቅር እናመሰግናለን። እሺ ያላ ታረጋጋ ተሰይፉሉ በማለት ምንድን ነው? እኔ ምንም አጣም ይሄንን ልክ እንደ ያኛው ፎቶ አለ አይደል? የመጣው ጊዜ ያሰራውልክ ዋው ሲያምር ባባ አጠገብ ይሄ ምንድን ነው? ዛላ ወይ በካርቶን ውስጥ ታነስ ነው። አሁን ሲገዲ ወጣ ነው። ኧረ ቆይ አንቺ
እኛ እንግዲህ ስጦታችን ይሰጥልን ስጦታ ነው እንደ ማርያም ወርቅ አንጃጃለን ወዱ የመጀመሪያ ልጃችን እሺ እናታን ሙሉጌታ ያረጋሉ እሄ ለአባተ መሸኛ የሚሆን ስጦታ የሚሰጥ ነው ከዛ ከማን ታቦት ከዛ ስጦታውን የሚሰጥልን ናታን ይሆናል ናታን ሙሉጌታ ይሆናል ተጨብጠና እንደ ትምህርት ቤት ነው ቀጥተኛ በቃ አይከፈትም አላቴ ጭራሽ በቃ የጠበቁት ሌላ ነው በቃ ነው እንጂ እኔ ማን በገዛለው እንጂ በዘማን ብዬሽ የሆነ መጽሐፎች ገዛለሁ ይሄ ደግሞ ህማማት አይበዛው ያው ይሄኛው የስነ ስቅለቱ የሚያወሳ ነው እንግዲህ ውድ አማቻችን እንበልና አማቻችን ወንድማችን ይሄ መድሎተ ጽድቅ ነው ይሄ መጽሐፍ አይወጣው እነዚህ የህማማት የዲያቆን ሄኖክ ኃይሌ መጽሐፍ ነው እንግዲህ ይሄ በሁሉም ሰው ቢኖረው እኔ የምመኘው ነው ለአማቻችን ማለት ይሄን ደግሞ መድሎተ ጽድቅ ይላል የመጀመሪያ እትም ነው ይሄኛውን ለሱ በዲያቆን ያረጋል አበጋዝ ይሄን እንዲያነብ ይሄንም እንድናረግ ያረግነው እሱ ፍላጎቱም ስለነበር ያው አማች ብቻ ሳይሆን ያው እንደ ወንድም እንበል እኛ ታናሽ ሆነን ስናዘው እንደዚህ ያርክ ስንለው እሺ ሲለን ነበር እንደውም በጣም ከማከብረው ነገር እኔ የትኛውን ሰው ቢሆን በዚህ ለሚስጥር ቅረው ስንል ታናሽ ሆነን ቶሎ ብሎ ወንድማችን ወይ ደግሞ ታናናሾቼ እንደዚህ እንቢያላሉ እንደዚህ ያሉኝ ብሎ ቶሎ ብሎ ላንነው ነገር ቶሎ ነው ያሳካልና በጣም ስለምንወደው ስለምናከብረው ነው ይሄን የጋበዝ ነው እላለሁ ሰላም ግባልን አሜን ጨብጭ እነዚህ በአሁን ሳይ እንዴት ያዛቸው እነዚህ በእጅ ማለት ነው እንደዚህ ስትገባ በእጅ ኪሎ ለማንተን ለሻንጣው ላይ ትንሽ ላይ ያረጋዋለች ለማንኛውም አሁን ቀጥታ ወደ ኤርፖርት እንሂድ ማርያም ይሄ ሲጀመር ፕሌን ላይ መያነበብ መሄድ ስለሚችል እንደዚህ ለመግባት ይችላል የሚነበብ ስለሆነ እሺ በቃ አሁን ወደ ኤርፖርት እንሂድ ባይቸው እንሂድ ጎ ብላ ሳያ ሻንጣ የለም ናቲስ ባባይ ናቲስ ናቲ ምን ጨርሰሻል ጉዞሽ እቺ 10 ኪሎ ሻንጣሽ አይዞ ባይ 25 ራስ ጎን ያሳልፉላት እስቲ ከየት አምጥቼ ነው አለ እውነቱን አውሩ በቃ ባል ሸኛው መኪና ውስጥ ገባና ምን ተነጋግረና ከባባ ጋር ብዙ አውርተና አዎ እሺ እንደ ተባባልነው ቅድምሽ ሚስተር ነው ለኔ ማትነግረኝ የኔ ነሽ ብቻ ውስጥ ባባ ለኔ አይነገረኝ ባላንስ እዛ ጋር አስጠጋላችሁ እና ለራስ ብቻ ነው ሚስጥር ምን ታስቀረው በቃ ጀግና የኔ አንበሳ እሺ አሁን እውነት እኮ ነው እሺ አሁን ደግሞ የቀነሰኝ ይላል ወይ ምን ይሰነኝ ግን ለኔ ከምተመርቂ በኋላ አይፓዲን ይዤ እዛ አባቴ ከዛ ወረዱ ኑ ማማ መጣች ኑ ግቡ ባትና አባቷ እኮ ነው የሚሄድባት ይኸውና ገባ ያለ ምንድን አባቴ ሄደ እኔ ደብረኝ ሁላችንም እኮ ነው የሚደብረን አባ ግን ይመጣልን ነው ስለሆነ ነው ግቡ ነው ብድግ አላለችም ኑ ስትይ ማለት ነው ኧረ ደረሰን ለካ
በዚህ እንሂድ ማኩ እንበል በሀገር ውስጥ ደግሞ እንዴት ነበር ያልሽው? ልክ ነው አባ ገባው በዚህ ጋር እንገባለን። ከዛ ይሄኛውን በዚህ ነው የምትገባው። ሂድና ሳኒያ እስከባ አሳያለሁ እኮ ፓርክ አድርገን ነው እንጂ በፊት እኮ እዚህ ነበር። አዎ እኮ በሀገር ውስጥ ነው። ይሄ አሁን ይሄ የምታየው ውስጥ እኮ ነው የምትገባው። ልክ ነው። እዛ ጋር ነው የምንገባው። በዛ ግን ኢንተርናሽናሉ ዋና ያስገባል። ለምን በዚህ ጋር ከዛ ጋር ከፍ ብለን ሄድና ያስገባል። ደረሰና አባ ነጋሰለ Tama babi fish. Iti natin na babi. Na baka ni. እሱ አባ ነው የሚይዘው እዚህ አንገቱ ላይ ነው እሺ የሚያደርገው። እሺ እሺ አንተ እንደዚህ ያዝና ና አንቺ ጋሪ ትይዛለህ አሁን አንተ ናቲ ሳውዲ ሊሄድ ነው ጋሪ ወጣች يلا كابوغا اقارب بزي لاي አንዱ ሰው ተተውዶ काय करते कनेक्शन ትንሹ ቦርሳስ እነሱ ቀርተው መሰለኝ
ወይ በቃ አታልቅስ። እሺ አታልቅስ። በቃ እግዚአብሔር ያለቀን እነሱ ይመጣሉ። እሺ እግዚአብሔር ከእናንተ ጋር ነው ይጠብቃችሁ። አሁን እኮ አገባብሽ ቆይ ትንሽ ይቆያል። በቃ ዘና በላ ናቲ አባ አሁን ተመካክረን እንዴት ተሸከሙት ትልቁ ሰውዬው ሽሮዎቹን ካልሆነ በስተቀር የለም። ይችላል። እስኪ እንየው። መጽሐፉን እዚህ ላይ አድርጊው። ሀብታም መጽሐፉ እዚህ ላይ አድርጊለት። እሱ መጽሐፍ የሚያዝ ነው። ከቦርሳው ጋር አድርጊለት። ስለነገሩ ይሄ ኮፍያ አለው። ናቲ ምን አልክ? ምን ናቲ ምንድን ነው ያልከው? አልሰማሁም። ምን አለ? ናቲ ተነሳ። አባታችን መልካም ጉዞ በሰላም ገባ። እሺ መልካም ምኞት ተመኝተናል። አንቺ አንቺማ ምታውቂያለሽ መታቂ ወይሽ እንደ አባ ሰመጫወት ተነጋገርና የዛሬ ዓመት ደግሞ እኛ ደግሞ እንሄዳለን ባባጋሽ። ከዛ አበባ ምናምን ይዘው ይጠብቃል። አይ ትምህርት ቤት ስላለበት ቀድሞ ትምህርት ቤት አባቱ ቤት አይቻልም። ኧረ እየነደረ ሰውዬ እኔ ቻው
ቻው ቻው በች አዎ 12 ሰዓት ዛሬ እኮ ነው አውሮፕላኑ ዛሬ ነው ስለዚህ ግድ ዛሬ ነው ማኩቲ ትጫወትበት ናቲ አይደለም። ማኩቲ ትጫወትበት ናቲ አይደለም። ሁሉ ጊዜ እንደዚህ መዝናኛ እንወስዳለን ምናምን። አሁኑ ያሁኑ እሁድ ማርየምስ በርገር ጋባዥ። አዎ አጎቴ መሪውን ጋብዥ ብሎኛል። አጎቴ መሪውና አዎ ከዛ ባባ ጋብዛል። ከበረዶ ሌላ ተነብብ በሳምንት ስጫቸው ማኩቲ ስጫቸው ማራና ስጫቸው ዛሬ ሄደ ፈተና ምናምን ሲል ደግሞ ጠብቁ እሺ። ስንት ሰዓት ከአራት ደቂቃ ሀብታም ግቡ ሂድ ላንሳችሁ እና ያምጭ ያማል ቦታው ላንሳችሁ ስታምሩ ጠጋ በል ናቲ ሹፊ እንደዚህ ነው የምታምሩት። ሂጂ ግቢ ሂጂ ግቢ ሀብታማ አዩ ልጄ ታያ ማማ ሹፊ ለምን እሺ አብራችሁ እንድትኖር ፈልጋችሁ ነው ስታምሩ። ማማ አልዞረችም ግን ማማ ሹፊ አቃት አቃ ካሁን በኋላ ማልቀስ የለ ምን የለ። እሺ ነይ ማይ ለብቻ እስቲ እሺ ሹፊ ማማ ቀጣይ ተረኛ ሀብታም ነች። እዚህ ምን መጣ አንቺን ለመሸኘት ታዲያስ ኧረ እኔ ነኝ ተው። አይ ሀብታም ነች ሂጂ ነይ አምጪ ልሰድሽ በስ ግቢ። አቤት ስታምሪ ሌላ ስታይል አለሽ ታሽኮረምማት። ወዴት ሄዱ አባትና ልጅ? መጫወቻ አገኘ። እሰይ አሁን አሪፍ ይረሳልናል። በቃ ይመቻው። ያው አሪፍ መጫወቻ አገኘናት። አሁን ማጫወት ጀመርካ?
እግዚአብሔር ደስ ይላል። አሪፍ ማረሳሽ አገኘና ልጅ መሆን ግን ደስ ይላል። ረስቶት ነው ወይ ጉድ ነው መርሳት። አሁን እዛ ጋር ስንሄድ እንትን ይላል። ጠዋት ከኔ ጋር እስኮ ስንት አውርተናል ማርያም። ኦ ማይ ጋድ አንተ ልጅ ማፈርተታል በአደባባይ ቅድም ራሱ አልሳምከኝም። ምን ሚስጥር አይ ቢሆንም አንተ ስርዓት እንዴ ወይ ጨርሰን እኮ ነው የወጣነው እና ነው የስልሳ ነው እኮ። እስቲ ቆይ ያዝ አድርጋታ ሹፊ ማማ ማማ ባባ ነተዩ ማቺ እስቲ እስቲ ምን አለ ምንድን ሳምልኝ ማንን አጎቴ መሪውንና አክስቴ ሰሚራ ሌላስ ማን ቀረ? ሀቢቢ ሉ እየመሸ ነው። ባባ ቼክ ያድርግ። እናንተስ ሸኘው እንጂ ይሁን አረጋኩት። እዩ እስኪ መኪና አንተ ናታን አትቀውጠና ቀስ አድርጉት። ቀስ አድርጉት። እኔ ልጥሉኝ ነው። ውስጥ ይኖራል እንደሱ አንድ ፍሬን በቃ እያወራችሁ ነው። ጥሩ ትሬድ ነው። ጥሩ ትሬድ ነው። ጨክ ነው። እኔ አላለቀስኩም። ከኔ ጋር አልጨረስንማ። እዚህም ጨረስን። ኧረ ከኔ ጋር ቆይ ያዝ ከኔ ጋር ትንሽ እናልቅስ። ከኔ ኧረ ሲቀል ማርያም ከዛ ሀብታም ከዛ ቀጣይ የኔና ናቲ አይ እኛ አንሄድም። አይጥም የሄደቀን አንሄድም። የሚያለቅሰው ማን ነው? የሚያለቅሰው ማን ነው? ሶፍት ሊሰጠው ሶፍት ልስጠክ እንካ
ኧረ ወዴን አመመኝ። ባይ ባይ። የፎቶ ትወስዳለች። አንተም ጭንኪስ እንኪ ኧረ እሱ አላለቀሰም። እሱ እኔና እሱ አውርተናል። አሁን አላለቅስም ብሎኛል። ማርያምን ብሎ ማንም አያለቅስማ። እሺ አሁን ቼኪንግ ጨርሰህ ከወጣ በማን መኪናው ጋር ነው። የቱ ነው? እሺ እዚህ ሀገር ነይ ነይ ናታን እንደ ያላ ባይ ጎበዝ። በቃ ሂዱ፣ መጫወቻ ጋር ነው። እሺ ፍቅሬ በቃ ገባ። በእናትህ ሰዓት ሄዷል። ሂድ 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 ሂድ። ጠብቀኝ። ቆይ ሰይ ሂድ። ቻው ቀንት ሰላም ገባ። እንጠብቃለን እስከ መጨረሻው። እሺ ያላ